ሰላም ዛሬ በ105,000 ብር ብቻ ቢዝነስ ላስጀምራችሁ መጥቻለሁ። ኤፍኬ ቴክኖሎጂዎች ነኝ። ይህን ቪዲዮ እስከ መጨረሻው በመከታተል የ105,000 ብር ቢዝነስ ካፒታል መነሻ መጀመር ትችላላችሁ ማለት ነው። ይህ ቢዝነስ የሚሆነው ኮፒ፣ ፕሪንት፣ ስካን እና የተለያዩ የኮፒ ቤት እቃዎችን ነው የምናቀርብላችሁ ማለት ነው። አሁን ምስሉ ላይ የምትመለከቱት ሻርፕ AR6031N ይባላል። ይህ ፕሪንተርም በጣም ቆንጆ እና ፊትና ጀርባ መስራት የሚችል እንደምታዩት ሁለት ካሴት ያለው በፊቱ በኩል ማለት ነው። እንዲሁም ደግሞ ኤዲኤፍ ስላለው በጣም ብዙ ፔጆችን ቢኖሩብን እሱንም መጠቀም እንችላለን። እንዲሁም ደግሞ የተለያዩ ካርድ ወረቀቶችን መስራት ይችላል። እስከ 250 ያሉ ካርዶችን በጎን በኩል መክተት እንችላለን። ይህንን የመሰለ በጣም ቆንጆ ማሽን ብቻውንም የተወሰኑ ፍሬዎች አሉን። እንዲሁም ደግሞ በፓኬጅ መልክ ከዚህ ጋር አንድ ላይ ከሙሉ እቃው ጋር መውሰድ ትችላላችሁ። ኤዲኤፍ ሲኖረው ጥቅሙ ምንድን ነው? ለምሳሌ አሁን ምስሉ ላይ እንደምታዩት ሁለት ፔጅ ኮፒ ለማድረግ ሰጠውትኝ። ሁለቱንም ፔጅ ራሱ እየሳበ ያደርግልናል። ይህም ደግሞ በጣም ብዛት ላለው ህትመት በሚገጥመን ጊዜ በቀላሉ ማድረግ እንችላለን፣ አያስቸግረንም ማለት ነው። ስለዚህ ይህንን ማሽን ብቻውን የምትፈልጉ ሰዎች እኛ ጋር በ55,000 ብር ብቻ እየሸጠ እንገኛለን። እንዲሁም ደግሞ አይ ብቻውን አንፈልግም ከፓኬጅ ጋር ነው ካላችሁ ይህም ፓኬጅ በ105,000 ብር እየሸጠ እንገኛለን። በውስጡ ደግሞ ሌላ የምናገኘው እቃ ምንድን ነው? ኤ3 ላሚኔተር ነው። ይህም የተለያዩ የመታወቂያ ስራዎች ሊሆን ይችላል፣ የተለያዩ ሰርተፍኬቶችን እንዳይበላሽብን ላሚኔት የምናደርግበት ነው። ሌላው በመቀጠል ደግሞ ባይንደር ነው የምናገኘው። ባይንደር ደግሞ የተለያዩ ፕሪንት ያደረግናቸውን ህትመቶች ማለት ነው ባይንድ ለማድረግ ይጠቅመናል። ይሄም በጣም ቆንጆ እቃ ነው እና ይህንን ባይንደር ዋነኛው ደግሞ ሌላው ምንድን ነው? ኮምፒውተር ነው። ኮምፒውተር የመረጥ ነው እኛ ዴል 790 i3 500/4 ነው። ይህንንም ኮምፒውተር እኛ ጋር ማግኘት ትችላላችሁ። እነዚህን ሁሉን እቃዎች ማለት ነው ለአንድ ቢዝነስ ጀማሪ ከበቂ በላይ ናቸውና ስለዚህ እነዚህን እቃዎች እኛ ጋር በፓኬጅ መንገድ እየሸጥን ስለሆነ እነዚህን ሁሉ እቃዎች በ105,000 ብር ብቻ ከኛ በመግዛት መውሰድ ትችላላችሁ። ያሉን በጣም ውስን ፒሶች ስለሆኑ ቀድሞ በመደወል መውሰድ ትችላላችሁ። ስልካችንን ከታች ታገኝታላችሁ። እንዲሁም ደግሞ ክፍለ ሀገር ጨምሮ ያላችሁበት ጋር መላክ እንችላለን። እነዚህ እቃዎችም ይበላሻሉ የሚባሉ ሳይሆን መጪውም ጊዜ ክረምት ስለሆነ ለመስከረም ዝግጅት ማለት ነው በጣም ቆንጆ እና አትራፊ ቢዝነስ ነው ብዬ ስለማስብ ነው ይህንን ቪዲዮ የሰራሁላችሁ ማለት ነው። የተለያዩ ስለ ፎቶኮፒ ማሽን፣ ስለ ፕሪንተሮች መግዛትም ስትፈልጉ እንዲሁም ደግሞ ማሰራትም ስትፈልጉ እኛ ጋር ቀጥታ መደወል ትችላላችሁ። ይህንን ቪዲዮ በቀጣይነትም እንዲደርሳችሁ ሌሎች አዋጭ ቢዝነሶችንም ማለት ነው የምንሰራበት ቻናላችን ስለሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ።